ሁሌም ሰላምና ጤና እመኝላችኋለሁ። ዛሬ ስለ አንዲት ደራሲ ላስተዋውቃችሁ ወደድኩ። ስሟ ጄን ሳሰን ትባላለች። ስለ ሴቶች በብርቱ የተሟገተችና በአረቡ ዓለም ያለውን የሴቶችን ጭቆና ያስቆመች በጣም ጀግና ሴት ነች። ይህች ሴት በርካታ መጽሐፍቶችን ጽፋለች። በአረቡ ዓለም በተለያየ ስም የሚጠሩ የአረቡ ዓለም ልዕልቶች ስማቸውን ደብቃ ነው ብዙ ጊዜ የምጽፈውና እኔን ኢምፕረስ ያደረገኝ በጣም የተደነቅኩባቸው በእጅ ያሉ ሁለት መጽሐፍቶች የእሷም መጽሐፍቶች ከዛ ውስጥ አንዱን አስተዋውቃቸዋለሁ። አንዱ ይሄ ነው ፕሪንሰስ የሚል፣ ሁለተኛው ደግሞ ፕሪንሰስ ሞር ቲርስ ቱ ክራይ የሚል ነው። ዛሬ የምንመለከተው ፕሪንሰስ የሚለውን ነው። ለመሆኑ ታላቁ መጽሐፍ ቅዱስ ስለ ሴቶች ክብር ምን ይላል? ለምንስ ሩቅ መሄድ አስፈለገ? ዘፍጥረት 1:27 ላይ ወንድና ሴት በእግዚአብሔር አምሳል ተፈጥረዋል፣ ስለዚህም የወንዶች ክብር ምንም ይሁን ምን የሴቶች እኩል ነው ይላል። ስለዚህ መጽሐፍ ቅዱስ በሴቶች እኩልነት ያምናል። ጄን ሳሰን በአሁኑ ጊዜ በአትላንታ ጆርጂያ ውስጥ ትኖራለች። ምንም እንኳን መካከለኛው ምስራቅን በተደጋጋሚ በመጎብኘቷ ብትቀጥልም የታወቁትን የልዕልት ተከታታዮች ጨምሮ የበርካታ በጣም የተሸጡ መጽሐፍቶች ደራሲ ነች እና ስሯ በሰብአዊ መብት ላይ በተለይም በመካከለኛው ምስራቅ ሴቶች ላይ ያተኩራል። ጄን ሳሰን በጽሑፏ ውስጥ ያጋጠሟት ፈተናዎች በሳውዲ አረቢያ እና በሌሎች የመካከለኛ ምስራቅ ሀገሮች ስለ ሴቶች ሕይወት ትኩረት የሚስቡ እውነቶችን በማጋለጥ ዛቻዎችንና ትችቶችን ማስተናገድ እንዲሁም ጥልቅ ድብርትና አሰቃቂ ግፍ እና የጭቆና ታሪኮችን በመተረክ የሚደርስባቸውን ስሜት ጉዳት ያጠቃለለ ታሪክ ጽፋለች። አንዳንድ ተቺዎች እሷ የነገረቻቸው ታሪኮች ትክክለኛነት ላይ ጥያቄ ቢያቀርቡም እሷ በትክክለኛነቷ ጸንታለች። ያጋጠሟት ፈተናዎች፣ ማስፈራሪያዎችና ትችቶች ሳሰን በመካከለኛው ምስራቅ የሴቶች ሚስጥርና ትግል እንዲገለጥ ከማይፈልጉ ሰዎች ዛቻ እና ትችት ገጥሟታል። የትክክለኛነት ጥያቄ፣ አንዳንድ ሰዎች የተካፈለችውን ታሪኮች ልዕልቶች ያዋጇትን ማለት ነው እውነተኛነት ይጠራጠራሉ እና ተቺዎች በትረካዎች ውስጥ ሊሆኑ የሚችሉ የእውነታ ስህተቶችን ወይም አለመቻልን ጠቁመዋል። ይሁንና እሷ በእውነተኝነቷ ጸንታለች። ስሜታዊና ስለንቦናዊ ሸክም፣ በሴቶች ስለሚደርስባቸው አስከፊ እውነታዎች እና የሰብአዊ መብት ረገጣዎች መጽሐፍ ብዙውን ጊዜ በሳሰን ላይ ከፍተኛ ስሜታዊ ተጽዕኖ ነበረው። አንዳንዴም ወደ ጥልቅ ሐዘን አልፎ ተርፎም ድብርት ያስከትላል። ቅጣትን መፍራት፣ ታሪኮቿ ብዙ ጊዜ አስደንጋጭ የሆኑ የሰብአዊ መብት ረገጣዎችን ዘርዝረዋል እና እነዚህን ታሪኮች ለእሷ ያካፈሉ ሴቶች ልክ እንደ ልዕልት ሱልጣና የመጀመሪያው መጽሐፍ ፕሪንስ የሚለው ማለት ነው ከቤተሰቦቻቸውና ከሳውዲ ባለስልጣናት ሞትን ጨምሮ ከባድ መዘዞችን አደጋ ላይ ወድቀዋል። ትክክለኛ ድምፅ፣ ሳሰን የጻፈቻቸው የሴቶች ልምዶች በሚያከብሩ መልኩ እነዚህን ጥልቅ ግላዊ እና ብዙ ጊዜ አሳዛኝ ታሪኮች
እንዴት ማከፈል እንዳለባቸው መታገል ነበረባት። እንዲሁም ለብዙ ታዳሚዎች ማራኪ ነበር። እንግዲህ ከብዙ በጥቂቱ የጄን ሳሰን ታሪክ ይሄ ነው። እንግዲህ የመጀመሪያው መጽሐፏን ፕሪንሰስ የሚለውን እንደሚከተለው አቀርባለሁ። ይሄን መጽሐፍ በአጭሩ ለማስቀመጥ ያክል እጅግ የሚያሳዝን ታሪክ ነው። ከዚህ ከታሪኳ ውጪ በጣም ሳላደንቅ ያለፍኩት ምንድነው የአሚሮቹ ለምሳሌ ከአሚሮቹ አንዱ የቤተሰቡ የልጆቹ ቤት አሰራር ጋር በተያያዘ በአራት ሀገራት አራት ተመሳሳይ ፎቅ፣ አራቱም ፎቅ ውስጥ ተመሳሳይ አይነት ዕቃ፣ የልጆቹ መጫወቻ፣ የትምህርት ደብተራቸው፣ መጽሐፋቸው፣ ልብሳቸው፣ ሁሉም ነገር ተመሳሳይ የሆነ እንዳለ ይጠቁማል። የሀብታቸውን ብዛት ማለት ነው። አራቱም ፎቅ ላይ ተመሳሳይ ነገር አለ ማለት ነው እዚህ ውስጥ እና ግን ዋናው የሚያሳዝነው ታሪክ የሴቶች ጭቆና፣ የሴት ልጅ ጭቆና በከፍተኛ ደረጃ የተንሰራፋበት እንደሆነ የአረቡ ዓለም ጄን ሳሰን በዚሁ መጽሐፍ ላይ አሳይታለች። አጠቃላይ እይታውን ስንመለከት ልዕልት የሱልጣን አል ሰዑዲን ህይወት የሚዘግብ ልቦለድ ባልሆነ ትሪሎጂ ውስጥ የመጀመሪያው መጽሐፍ ሲሆን ይህም ከሀያሉ የሳዑዲ ቤት የእውነተኛ የሳዑዲ ልዕልት ስም ነው። ስሟን ያው ተደብቋል። ያው ሱልጣና ነው የሚለው በአሜሪካዊቱ ደራሲ ጄን ሳሰን የተጻፈው መጽሐፍ በሳዑዲ አረቢያ በሴቶች ላይ የሚደርሰውን ጭቆና የተሞላበት ጭቆናን ለማጋለጥ ለሳሰን በፈቃዷ የሱልጣና የህይወት ታሪክ ሆኖ ቀርቧል። ብዙዎቹ መልካቸው አይታይም፣ ልዕልቶቹ ማለት ነው። ትረካው ከሱልጣና የልጅነት ጊዜ ጀምሮ በ1960ዎቹ እስከ 1990ዎቹ መጀመሪያ ድረስ የሚዘልቅ ሲሆን ይህም እጅግ በጣም ብዙ ሀብት፣ አስደናቂ መብትና ስርዓታዊ የስርዓተ ጾታ አፓርታይድን አስደንጋጭና የቅርብ እይታ ያቀርባል። ዝርዝር ማጠቃለያ በቁልፍ ጭብጦችና ክስተቶች መጽሐፉ የመስመር ሴራ ሳይሆን ተከታታይ የሱልጣናን ህይወት እና በህብረተሰቧ ውስጥ ያሉ የሴቶች ሁኔታ አጠቃላይ ገጽታ የሚገነቡ ጠንካራ ታሪኮችና ነጸብራቆች ናቸው። ልጅነትና ቀደምት ማነቃቂያ ወደ አለመመጣጠን ሱልጣና ያደገችው ገንዘብ ምንም ነገር በማይሆንበት በንጉሳዊ ቤተመንግስት ውስጥ ነው። ይሁን እንጂ በልጅነቷ እንኳን በቅንጦት ህይወቷ እንኳን በታፈነው የነጻነት እጦት መካከል ያለውን ከፍተኛ ልዩነት ጠንቅቃ ትገነዘበዋለች። ለወንድሞቿ የሚታየውን አድሎ ትመሰክራለች እና ጥብቅ የፑርዳህ ወይም የማግለል ደንቦችን ለማክበር ትገደዳለች። ቀደምት ትዝታ የራሷን ህይወት በመፈለጓ ብቻ ጨካኝ የሆነችውን ተወዳጅ እህቷን ያካትታል። ይህ አሳዛኝ ክስተት ሱልጣናን ለዘላለም የሚያመለክት እና አመፃዋን የሚያቀጣጥል ነው። የጭቆና ስርዓት መጽሐፉ ሴቶችን የሚቆጣጠሩበትን ዘዴዎች በጥንቃቄ ዘርዝሯል። መጋረጃ ወይም አባያ ፊታቸውን ቢሸፍኑበት ማለት ነው እና መለያቸው ሴቶች በአደባባይ ራሳቸውን እንዲሸፍኑ ይገደዳሉ እና የቅርብ ዘመድ ካልሆኑ ወንዶች ይለያሉ። ወንድ ሞግዚቶች ወይም ደግሞ ማህራም የሚባሉት ማንኛውም ሴት እድሜና ደረጃ ምንም ይሁን ምን እሷን ወክሎ ውሳኔ የማድረግ ህጋዊ ስልጣን ያለው ወንድ አሳዳጊ አባት፣ ባል፣ ወንድም ወይም ወንድ ልጅ ሊኖራት ይገባል። ይህ ለመጓዝ፣ ለመስራት፣ ለማጥናት ወይም ሕክምና የማግኘት ፈቃድን ይጨምራል። የህግ ኢፍትሃዊነት መጽሐፍ ሴቶች በአሰቃቂ ወንጀል ሰለባ ሆነው በህግ የሚወቀሱበትና የሚቀጡበት ሁኔታ ይገለጻል። ይህም በሀገሪቱ ውስጥ
እንደሚታየው የሸሪዓ ህግን በጠንካራ አተረጓጎም ላይ የተመሰረተ ነው። የግዳጅ ጋብቻ የታሪኩ ማዕከላዊና አስጨናቂ ክፍል የሱልጣና የተቀናጀ ጋብቻ ነው። የቤተሰብ ትስስር ለማጠናከር በአባቷ የምትናቀውን ሰው ጨካኝና በጣም ትልቅ የአጎት ልጅ እንድታገባ ትገደዳለች። ልመናውና እምቢተኝነቷ ችላ ተብለዋል። ይህ ጋብቻ የእስር ቤት እስራት ነው። እሱም ጥልቅ የሆነ ደስታና ጉልበት ማጣት። በመጨረሻ ሴት ልጅን ጨምሮ 3 ልጆችን ወለደች። የወደፊት ዕጣ ፈንታዋ ትልቅ ፍራቻ ይሆናል። ትናንሽ አመጻ ድርጊቶች አቅም ባይኖራትም የሱልጣና መንፈስ አልተሰበረም። መጽሐፉ ትንንሽ ነገር ግን ድፍረት የተሞላበት የእንቢተኝነት ተግባሯን አጉልቶ ያሳያል። በድብቅ መኪና መንዳት፣ ፊቷን ቀይራ ማለት ነው። ልክ እንደ ወንድ ጺም አድርጋ አባያውን አስወግዳ ወንድ መስላ እስከ ማሽከርከር ደርሳለች። በቤተሰቧ ውስጥ ካሉ ወንዶች ጋር ስለ ሴቶች መብት መሟገት፣ ሀብቷና ደረጃዋን ተጠቅማ ሌሎች የጥቃት ሰለባ የሆኑትን ብዙ እድለኛ ያልሆኑ ሴቶችን ለመርዳት ጥረት ማድረግ፣ የሌሎች ሴቶች ዕጣ ፈንታ። የሱልጣና ታሪክ ከሌሎች ሴቶች ልብ የሚሰብሩ ተረቶች ጋር ተያይዘውበታል። ይህም ስቃይዋ ልዩ ሳይሆን ስርዓታዊ መሆኑን ያሳያል። እነዚህም በማህበራዊ ህጎች ላይ በጥቃቅን ጥሰቶች ምክንያት ግድያ፣ እስራትና ጭካኔ የተሞላበት ቅጣት የሚደርስባቸው የሴት ዘመዶች፣ አገልጋዮችና የማያውቋቸው ሰዎች ታሪኮች ይገኙበታል። እናት ለልጇ ያላት ፍርሃት። ሱልጣና የራሷን ልጅ ስታሳድግ የጭቆና ዑደት ውስጥ ከፍተኛ ትኩረት ይመጣል። ታሪኳን ለመንገር ቀዳሚ ተነሳሽነቷ ሴት ልጇ ያንን የመገዛት ህይወት ትወርሳለች የሚለው ሽብር ነው። ይህ ፍርሃት ከጃንሳሰን ጋር በመተባበር ሁሉንም ነገር አደጋ ላይ እንድትጥል ድፍረት ይሰጣታል። ዋና ጭብጦች የሱልጣና ግብዝነት መጽሐፍ በንጉሳውያን ቤተሰብ ህዝባዊ አምልኮና በምዕራባውያን ምቀኝነትና ግብዝነት የግል ህይወታቸው መካከል ያለውን ሰፊ ልዩነት አጋልጧል። ሀብትና ነፃነት የማይታሰብ ሀብት ከመሰረታዊ ሰብአዊ መብቶችና ነፃነቶች ውጪ ትርጉም አልባ መሆኑን ያሳያል። የሰው መንፈስን የመቋቋም ችሎታ ምንም እንኳን ሁኔታዎች ቢኖሩም ሱልጣና እንድትቃወም የሚገፋፋት ጨካኝ የማሰብ ችሎታ፣ የፍትህ ስሜትና ለልጆቿ ፍቅር ስትኖር ያሳያል። በታሪኩ ላይ የባህል አንጻራዊነት ከዓለም አቀፋዊ የሰብአዊ መብቶች ጋር መጽሐፉ በሳውዲ አረቢያ የሴቶች አያያዝ በቀላሉ የባህል ልዩነት መከበር ያለበት ነው የሚለውን ሐሳብ በቀጥታ ይሞገታል። ይልቁንም መሰረታዊ የሰብአዊ መብት ጥሰት አድርጎ ቀርጿል በመጽሐፉ ላይ ማለት ነው። ተጽዕኖና ውዝግብ። ተጽዕኖ በ1992 እንደተለቀቀች ልዕልት ዓለም አቀፍ ምርጥ ሽያጭ ሆኖ ይሄ ልዕልት ወይም ደግሞ ፕሪንሰስ የሚለው መጽሐፍ ማለት ነው ለምዕራባውያን ታዳሚዎች ታላቅ ታሪክ ሆናለች። ይህም ከዚህ በፊት ታይቶ የማይታወቅ የሳዑዲ ንጉሳውያን ሚስጥራዊ ዓለምና የሴቶችን ችግር አሳይቷል። ዓለም አቀፋዊ ውይይትና ቁጣ ቀስቅሷል። ውዝግብ። የሳዑዲ አረቢያ መንግስት የመጽሐፍቱን ትክክለኛነት ልብ ወለድ ነው በማለት በባህላቸውና በሃይማኖታቸው ላይ ያነጣጠረ ጥቃት ነው በማለት ያለማቋረጥ ይክዳሉ። የሱልጣና ማንነት በይፋ አልተረጋገጠም። ይህም ስለ እያንዳንዱ ዝርዝር ትክክለኛነት ቀጣይነት ያለው ክርክር እንዲፈጥር አድርጓል። ሆኖም የገለጻቸው አንኳር ጉዳዮች የወንዶች ሞግዚትነት ስርዓት፣ የህግ መድሎና በሴቶች ላይ የሚፈጸሙ ከባድ ገደቦች እንደ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ባሉ የሰብአዊ መብት ድርጅቶች በሰፊው ተዘግቧል። ልዕልት ትሪሎጂ ወይም ደግሞ ስለ ልዕልቲቷ 3 ትሪሎጂ የአጻጻፍ ዘዴ ነው። እንግዲህ አሁን ጀንሳሰን
ጄሳሰን የራሷ ትሪሎጂ አላት።